ከዚህ እንጀምር አሜሪካ ከተፈጠረው ነገር። ምክንያቱም ይህ ዜና ባሳለፍናቸው 2 ቀናት ውስጥ ከተፈጠሩ በጣም አደገኛና በጣም አሰቃቂ ከሆኑ ዜናዎች ዋነኛው ነው ማለት ይቻላል። ስነግራችሁ ዜናውን እናንተ ራሱ ማመን ያቅታችኋል። ምን ተፈጠረ መሰላችሁ? በአሜሪካ ሉዚያና እሁድ ጠዋት ላይ አንድ ሰው 8 ህፃናቶችን ነው የገደለው። የሚገርማችሁ ነገር ግን ይሄ ብቻም አይደለም። ከተገደሉት 7ቱ የሚሆኑት የራሱ ልጆች ናቸው። 8 children dead early this morning. Police have identified the gunman as the father of 7 of the victims. ምን እንዳላችሁ ከእናንተ ተስፋ አደርጋለሁ። ምክንያቱም በጣም ከባድ ነው። አንድ ሰው እንዴት ነው በዚህ ልክ እንደዚህ አይነት ነገር ሊያደርግ የሚችለው? ምን አይነት ምክንያትስ ሊኖረው ይችላል? ምንም አይነት ምክንያት ሊኖር አይችልም። ምን እንደተፈጠረ በደንብ አድርጌ ልንገራችሁ። በዚህ ቀን ላይ ሼመር ኤልኪንስ የተባለ ሰው መጀመሪያ ላይ የሆነች ሴትን ይተኩስባታል። ከዛ በኋላ እዛው አካባቢ የሚገኝ መኖሪያ ቤት ከሄደ በኋላ ህፃናቶቹን ይገድላል። 7 የሚሆኑት ህፃናቶች እዛ መኖሪያ ቤት ነው ሞተው የተገኙት። አንደኛው ልጅ ግን ከዚህ ለማምለጥ በጣራ በመዝለሉ ምክንያት ነው ህይወቱ ያለፈው። በአጠቃላይ 8 የሚሆኑ ህፃናቶች ናቸው የተገደሉት። የሚገርማችሁ ነገር ህፃናቶች ናቸው ከ1 ዓመት እስከ 14 ዓመት ባሉት የእድሜ ክልል የሚገኙ ህፃናቶች። በጣም አሳዛኝ የሆነ ነገር ነው። ስነግራችሁ እንኳን ፊል አድርገዋለሁ ምን ያክል ከባድ የሆነ ነገር እንደሆነ። ከህፃናቶቹም በተጨማሪ 2 ሴቶች ላይ ጥቃት ፈጽሟል። አንደኛይቱ ሴት እንደውም ለህይወቷ አስጊ የሆነ ሁኔታ ላይ የምትገኘው ከህፃናቶቹ በተጨማሪ። ከዛ በኋላ ይህ ሰው ይህን ነገር ከፈጸመ በኋላ ለማምለጥ ሲሞክር ከፖሊሶች ጋር በነበረው የማምለጥ ሁኔታ በፖሊስ ተተኩሶበት ህይወቱ አልፏል። ሰውዬ ይህን ወንጀል የፈጸመበት ሞቲቭ ምን ይሆናል ብላችሁ ታስባላችሁ? እስካሁን ግልጽ አይደለም። ፖሊሶች ባደረጉት ምርመራ ምንም አይነት ነገር እስካሁን አላገኙም። ይህ ሰውዬ ሞቲቭ ምንድን ነው? ይህ ሊያደርግ የቻለበት ምንም አይነት ምክንያት ሊኖሩ አይችልም። እንዴት እንደዚህ አይነት ምን አይነት ምክንያት ሊኖር ይችላል እንደዚህ አይነት ነገር ለማድረግ? እኔ አላውቅም። እናንተ ሀሳባችሁን ኮመንት ላይ አሳውቁኝ። ስለ ሰውየው ግን ያገኟቸውን አንዳንድ መረጃዎችን ልንገራችሁ። ይህ ሰውዬ እንግዲህ ሼመር ኤልኪንስ ይባላል። የ31 ዓመት ሰው ነው። በ2019 ከህገ ወጥ መሳሪያ ጋር በተያያዘ ታስሮ እንደነበረ ተነግሯል። ከ2013 እስከ 2020 ባሉት 7 ዓመታቶች የሉዚያና ናሽናል ጋርድም ነበር። በዚህም ቀን ላይ እንግዲህ መጀመሪያ ተኩሶባታል ያልኳችሁ ሴት የልጆቹ እናት እንደሆነች ታውቋል። መጀመሪያ ጥቃት የፈጸመባት። ከዛም ወደ ሌላ ቤት ይሄዳል፣ ልጆቹ ወዳሉበት ማለት ነው። እዛም 8ቱን ህፃናቶች ይገድላል። 7ቱ የሱ ልጆች ናቸው፣ አንዱ የሌላ ልጅ ነው። በስመ አብ! ለማመን በጣም የሚከብድ ነገር ነው። ከዛም ከዛ ቦታ ለማምለጥ ሲሞክር በፖሊሶች ተተኩሶበት ህይወቱ አልፏል። ምንም አይነት ነገር ምክንያት ሊሆን አይችልም። እናንተ ግን ሀሳባችሁን ኮመንት ላይ አሳውቁኝ። ምን አይነት ሀሳብ አላችሁ በዚህ ጉዳይ ላይ ኮመንት ላይ። እኛ ግን ወደ ሌላኛው የነዳጅ ዋጋ በዚህ ሰዓት በ6% ጨምሮ በጣም በከፍተኛ ዋጋ ነው እየተሸጠ የሚገኘው። ለዚህ ደግሞ በጣም ብዙ ምክንያቶች አሉ። አሁን ላይ የተፈጠሩ ነገሮች ማለት ነው። በጦርነቱ ዙሪያ የተፈጠሩ አዳዲስ የሚባሉ ነገሮችን ልንገራችሁ። አሜሪካ የኢራንን የካርጎ መርከብን አግታለች ወይም ደግሞ ይዛለች። ይሄ ደግሞ በጣም ጦርነቱን የሚያባብሰው ነገር ነው። ኢራንም ምላሽ እንደምትሰጥ እየተናገረች ትገኛለች። ያው እንደምናውቀው ጦርነቱ ከተጀመረ በኋላ የስትሬት ኦፍ ሆርሙዝ የሚባለው የዓለማችን 20% የሚሆነው ነዳጅ የሚያልፍበት ነዳጅ ማለት ነው፣ ሌሎች ንግድ መርከቦችን ሳይጨምር ነዳጅ 20% የሚሆነው ነዳጅ የሚያልፍበት ቦታው ኢራን ዘግታው እንደነበር እናስታውሳለን። በዚህ ምክንያት የነዳጅ ዋጋ $100 በላይ እየተሸጠ ነበረ። ባሳለፍናቸው ቀናቶች ደግሞ አሜሪካ መልሳ ዘግተዋለች። ኢራን የዘጋችውን አሜሪካ ደግሞ ዘጋችሁ መልሳ። አሜሪካ ግን የዘጋችሁ ለኢራን መርከቦች ነው። ከኢራን የሚነሱ መርከቦች በስትሬት ኦፍ ሆርሙዝ እንዳያልፉ ማለት ነው። እና ደግሞ ትናንትና አንድ የኢራን መርከብ አሜሪካን መያዟ ማገቷ ተነግሯል። ይህ ጦርነቱ እንዲቀሰቀስ በጣም መንገድ የሚከፍት ነገር። በዚህ ሰዓት የብሬንት ድፍድፍ ነዳጅ $5 ጨምሮ ወይም በ6% ማለት $95.89 እየተሸጠ ይገኛል በዚህ ሰዓት። ከዚህ ደግሞ የኢትዮጵያው ምንዛሬ ያስቀምጥላቸዋል። ያው ከዚህ ዋጋ በላይም ተሽጦ ያውቃል። ነዳጅ $100 በላይም ገብቶ እንደነበር እናስታውሳለን። ለምንድነው አሁን ጨመረ ያልኳችሁ ምክንያት ምንድነው? ከቀናቶች በፊት የስትሬት ኦፍ ሆርሙዝ ተከፍቶ ነበረ። በዛ ምክንያት የነዳጅ ዋጋ በ9% ነበር ቀንሶ የነበረው። አሁን ደግሞ መልሶ በ6% ጨምሯል። ለዛ ነው በጣም ጨመረ ያልኳል። እናም ደግሞ በተጨማሪ በአሜሪካና በኢራን ተፈርሞ የነበረው ለ2 ሳምንታት ተደርጎ የነበረው የተኩስ አቁም ስምምነት ከነገ ወዲያ ነው የሚያበቃው። ከዛ በኋላ ጦርነቱ ሊጀምር ይችላል። በእንደዚህ አይነት ሁኔታ ታስባላችሁ ጦርነቱ መልሶ ይጀምራል? እንዴት ነው ያላችሁ ሀሳብ ኮሜንት ላይ አሳውቁኝ። የዛሬው ዜናችን ይሄንን ይመስል ነበረ። በእነዚህ 2 ጉዳዮች ላይ ያላችሁን ሀሳብ ኮሜንት ላይ ማጋራት፣ ሀሳባችሁን መግለጽ ትችላላችሁ። ቻናሉን ሰብስክራይብ እያደረጋችሁ ጋይሶች በየቀኑ አዳዲስ የሆኑ ዜናዎችን ስለምሰራ
አበረታቱኝ ፕሊዝ ባካችሁ ሰብስክራይብ አድርጉ። ነገ ደግሞ ነው ከነገ ወዲያ ደግሞ በሌሎች ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ቻው።